አንድ ጥያቄ ልጠይቅህ። ዛሬ ጠዋት ስትነቃ ለምንድነው የነቃሁት ብለህ ራስህን ጠይቀህ ታውቃለህ? ወይስ እንደ ልማድ ዝም ብለህ ተነስተህ ስልክህን መጎርጎር ነው የጀመርከው? አብዛኞቻችን የምንኖረው በአውቶፓይለት ነው። ልክ እንደ ማሽን ትላንት ያደረግነውን ዛሬ እንደግመዋለን። ነገር ግን አንድ ደረጃ ላይ ስትደርስ በቃኝ የምትልበትና እውነተኛ ሕይወቴ መቼ ነው የሚጀምረው ብለህ የምትጠይቅበት ቀን ይመጣል። ይህ ቪዲዮ ስለ ተራ ተነሳሽነት ወይም ሞቲቬሽን አይደለም። ይህ ቪዲዮ ስለ የነገ ሰው ማንነትህ ነው። ዛሬ የምትወስነው ውሳኔ የነገውን ማንነትህን እንዴት እንደሚቀርጸውና ሕይወትህ በትርጉም እንዲሞላ ምን ማድረግ እንዳለብህ ደረጃ በደረጃ እንነጋገራለን። እስከ መጨረሻው አብረኸኝ ከቆየ ሕይወትህን መቀየር የምትጀምርበትን ቁልፍ ትይዛለህ። ክፍል 1 የነገ ሰው ማለት ምን ማለት ነው? ለመሆኑ የነገ ሰው ስንል ምን ማለታችን ነው? ብዙ ሰው ነገን የሚጠብቀው እንደ ዕድል ነው። ነገ የተሻለ ይሆናል ይላል። ነገር ግን የነገ ሰው ማለት ነገን የሚጠብቅ ሳይሆን ነገን ዛሬ ላይ ሆኖ የሚሠራ ሰው ነው። የነገ ሰው ዋና ዋና ባሕርያት፣ አንድ የመሪነት መንፈስ በሕይወቱ ላይ ሰለባ ቪክቲም መሆኑን ያቆመ ነው። ቤተሰቦቼ ስለማይረዱኝ ወይም ሀገሪቱ ስላልተመችኝ የሚሉ ምክንያቶችን ትቶ ባለው አቅም ሕይወቱን መቆጣጠር የጀመረ ሰው ነው። 2 በመረጃ የሚመራ ተግባር ዝም ብሎ ስሜታዊ እርምጃ አይወስድም። የት መድረስ እንደሚፈልግ ያውቃል። የሚወስዳቸው እርምጃዎችን ወደዛ ግብ የሚወስዱት መሆናቸውን ያረጋግጣል። 3 ንቁ አእምሮ ዛሬ የሚያደርገው እያንዳንዱ ትንሽ ነገር፣ ለምሳሌ የሚያነበው መጽሐፍ፣ የሚያየው ቪዲዮ፣ የሚያወራቸው ጓደኞች ነገ ለሚሆነው ሰው ግብዓት መሆናቸውን ይረዳል። ስለዚህ ምርጫውን በጥንቃቄ ያደርጋል። ጥያቄ አሁን ያለህበት ሁኔታ አንተ የፈጠርከው ነው ወይስ በሁኔታዎች ተገፋፍተህ ነው እዚህ የደረስከው? አሁኑኑ የነገ ሰው ለመሆን መወሰን ትችላለህ። ክፍል 2 እንዴት የነገ ሰው መሆን ትችላለህ? ይህንን ማንነት ለመገንባት 3 መሠረታዊ ደረጃዎችን ማለፍ አለብህ። 1 ራስህን በጥልቀት እወቅ፣ ሴልፍ አዌርነስ። ብዙዎቻችን የሌሎችን ሕይወት ለመኖር እንሮጣለን። ግን አንተ ማነህ? ምን ያስደስታል? የትኛው ሥራ ነው ትርጉም የሚሰጥህ? ራስህን ካላወቅ የነገ ሰው መሆን አትችልም፣ ምክንያቱም የሌላ ሰውን መንገድ ነው የምትከተለው። ዛሬውኑ ጥንካሬንና ድክመትን በወረቀት ላይ ጻፍ። 2 ከልምድ እስር ቤት ውጣ፣ ቴክ ቦልድ አክሽን። አእምሮአችን አዳዲስ ነገሮችን ይፈራል። ስለዚህ ሁልጊዜ ትላንት ወደ ድነውና ወደ ለመድነው ነገር ይመልሰናል። የነገ ሰው ለመሆን ግን ዛሬ ያለመድከውን እርምጃ መውሰድ አለብህ። ፍርሃት እያለም ቢሆን እርምጃ መውሰድ ስትጀምር ነው ለውጥ የሚመጣው። 3 አእምሮንና ልብን አንድ አድርግ። አላይንመንት። አእምሮ ይህ ለውጥ ያስፈልገኛል ይላል፣ ልብህ ግን ይከብደኛል ብሎ ይፈራል። እነዚህ ሁለቱ ካልተስማሙ ውጤት አይመጣም። ስሜትህን፣ ልብህን በራእይህ በአእምሮ መገዛት አለብህ። የምትፈልገው ነገር የሚያስገኘውን ደስታ ለልብህ ንገረው፣ ያኔ ጉልበት ይሆንሃል። ክፍል 3 ልምድ በእርምጃ። አሁን ወደ ተግባር እንግባ። ትርጉም ያለው ሕይወት በአንድ ጀንበር አይገነባም። ታላላቅ ነገሮች የተሠሩት በትናንሽና ተከታታይ እርምጃዎች ነው። ለምሳሌ ጤናማ መሆን ከፈለግ ዛሬ 10 ደቂቃ ብቻ ተራመድ። ዕውቀት ከፈለግ በቀን 5 ገጽ ብቻ አንብብ። ንግድ መጀመር ከፈለግ ዛሬ ስለዛ ሥራ መረጃ ፈልግ። የ1% ሕግ የ1% ሩል። በየቀኑ ሕይወትን በ1% ብቻ ለማሻሻል ብትሞክር በአንድ ዓመት ውስጥ 37 እጥፍ የተሻለ ሰው ትሆናለህ። የነገ ሰው ትልቅ ታምር የሚጠብቅ ሳይሆን የዛሬዋን ትንሽ እርምጃ ዋጋ የሚሰጥ ሰው ነው። ዛሬ የምታደርጋት አንዲት ትንሽ ለውጥ ከ2 እና ከ3 ዓመት በኋላ የምትሆንበትን ቦታ ሙሉ በሙሉ ትቀይረዋለች። መደምደሚያና ኮል ቱ አክሽን። እንግዲህ ወዳጄ፣ ሕይወትህ ትርጉም እንዲኖረው ሌላ ሰው እንዲመጣ አትጠብቅ። የነገ ሰው መሆን የሚጀምረው ዛሬ፣ አሁን፣ በዚህች ደቂቃ ነው። አሁን እነዚህን 4 ነገሮች አድርግ። 1 የመጀመሪያውን እርምጃ ውሰድ። ዛሬ ለሕይወትህ ትርጉም የሚሰጥ አንድ ትንሽ ነገር አድርግ። 2 ይህንን ቪዲዮ አጋራ። ላንተ የጠቀመ ሐሳብ ለሌላውም ወንድምህ ወይም እህትህ እንዲደርስ ሼር አድርገው። 3 ቤተሰብ ሁን። ሱብስክራይብ። የነገ ሰው ለመሆን በምናደርገው ጉዞ አብረህን እንድትቀጥል ሰብስክራይብ አድርግና የደወል ምልክቷን ተጫን። 4 ኮሜንት ላይ ጻፍልኝ። ዛሬ ለመጀመር የወሰንከውን አንድ እርምጃ ኮሜንት ውስጥ ጀመርኩ ብለህ ጻፍልኝ። እያንዳንዱን ኮሜንት አነባለሁ። ያስታውሱ፣ ሕይወትህ የሚቀየረው በምታውቀው ሳይሆን በምታደርገው ነው። ዛሬውኑ የነገ ሰው ሁን። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።